እናስገባልሃለን ተንሱን መርሳ ጠጣልኝ አሉኝ። እሱ ብቻ ነው እኔ ከምንም በላይ የገረመኝ እሱ አይደለም። ተዳርጌ አስቀምጠላችኋለሁ ታነቡታላችሁ። አሁን እዚህ ጋር አደርግላችኋለሁ እና ታነቡታላችሁ ምን እንዳለ ምን እንደጻፈ ማለት ነው። እና ቪዲዮ ስትጀምሩት ላይክ እና ሰብስክራይብ እያደረጋችሁ ያበረታታችሁን ጀምሩ። እወዳችኋለሁ። ሰላም እንዴት ናችሁ? ወደ ፋሚሊዎቼ ሁሉ ሰላም ነው፣ ሁሉ አማን። እንዴት ናችሁ እናንተ? ያላችሁበት ጤናችሁ ሁሉ ሰላም ነው? ባላችሁበት ሰላም ሁኑልኝ። እንደኔ ፈተና ውስጥ አትውደቁ። እንደኔ ማለቴ ሰላም ቴንሽን አይኖርባችሁ። እውነት ሰላማችሁን አግኙ። ፈጣሪ ሁሉ ሰላማችሁን ይጠብቅላችሁ። በቃ ፈጣሪ ይጠብቃችሁ። ሌላ ምንም የምለው ነገር የለምና አለ አይደለ? ከሰው ልጅ ፈተና ፈጣሪ ይጠብቃችሁ። ሌላ ምንም የምለው ነገር የለም። ባይዞ አይሆንም። ይሄ አሁን አለ አይደለ? አንዳንድ ሰዎች በምን አይነት አስተሳሰብ እንደምታስቡ አላውቅም። ሜቢ ይሄኛው ቪዲዮ ታየው ይሆናል ወይ ታዩ ይሆናል። ማን እንደሆንሽም አላውቅም። ቴክስት ያደረክልኝ ወይም ያደረግሽልኝ ሴትዮ ወይ ሰውዬ አላውቅም። ግን አስተሳሰባችሁ ልክ አይደለም። ምንም በቃ ልክ ያልሆነ አስተሳሰብ አለ አይደለ? ጭንቅላታችሁ ውስጥ የሚመጣው ብቻ ምን አለፋችሁ ይሄ ጤናማነት አይደለም። ወይ ታዩ አካባቢያችሁ ላይ ባለው ዶክተርም ሊሆን ይችላል ወይ ሳይካትሪክስ ሊሆን ይችላል። ታዩ ጭንቅላታችሁ ልክ አይደለም። እንዴት ነው በእንደዚህ አይነት ነገር የምታስቡት? ማለት ሰውን ለመጣል በዚህ አይነት ነገር ማሰብ አሪፍ አይደለም፣ ልክ አይደለም። ወይ ደግሞ እናንተ እኮ ከነ ባታስቡ ነው የሚሻላችሁ። ጭንቅላታችሁም ልክ የሚሰራ አይመስለኝም በዚህ አይነት አስተሳሰብ የምትሄዱ ሰዎች ማለት ነው። ጭንቅላታችሁ ከእንስሳ ራሱ አትሻሉ። ምንም አታመጡም። እናንተ በምትሉት ብዙ አወራሁባችሁ። አሁን የገባልኝ ሜሴጁ እና ትንሽ ግራ ስለገባኝ ነው፣ የሆነ ጥያቄ ስለፈጠረብኝ ነው። ትንሱ ጋርም አልደውልም አልነግራትም እሷም ብዬ ነው እስቲ ለእናንተ ላሳውቃችሁ የገባልኝን ነገር፣ የገባልኝን ቴክስት ማለት ነው። መጀመሪያ ሰውነት ይበልጣል፣ ገንዘብ ጠፊ ነው፣ አላቂ ነው። ሰውነት ይበልጣል። አሳያችኋለሁ። ስልኬን እየቀረስኩበት ስለሆነ ነው። ስክሪንሾት አድርጌ አስቀምጥላችኋለሁ። ማን እንደሆነ አላውቅም፣ ከየት እንደመጣ አላውቅም፣ ምን እንደሆነ አላውቅም። ፈጣሪ 100,000 ብር እናስገባልሃለን ተንሱን መርሳ ጠጣልኝ አሉኝ። እሱ ብቻ ነው እኔ ከምንም በላይ የገረመኝ እሱ አይደለም። አለ አይደል? ካልሆነ ደግሞ አንተ ላይ ለሚደርሰው ነገር እኛ ተጠያቂ አይደለንም ምናምን ነገር አሉ። ጠብቃችሁ ነው ታደርሳላችሁ? እንዴት ነው? ወይስ እኔ ልምጣ ያላችሁበት ልታደርሱብኝ? አይሆንም። ምክንያቱም ይሄ የማይሆን አስተሳሰብ የማይሆን የሆነ ጭንቅላት ውስጥ የሚመላለስ ነገር ነው። ከና የማይሆን አስተሳሰባችሁ ከነ ልክ የማይሰራ ፍጥረቶች ናቸው እንዲህ የምታስቡት። ሜቢ ይህን ቪዲዮ ታዩ ይሆናል። ምንም አታደርገኝም ወይ ደግሞ ምንም አታደርገኝም። በሌላ ዙሪያ ምናምን ሲያቅታችሁ ነው ማለት በሌላ ሰርክል ሄዳችሁ በዛም በዚህም አለሳካ ሲላችሁ ነው መሰለኝ በእኔ በኩል የመጣችሁት። አላማ ያለኝ ብዙ ነገር የማስብ ልጅ ነኝ፣ ገና ልጅ ነኝ። እና ደግሞ ልጅነቴን የሆነ ወይ የገንዘብ ፍላጎቴን በዚህ ልትገዛው ምናምን ወይ ደግሞ ልትገዢው አስበሽ ከሆነ አይሆን ነገር ነው። ቀስ ብዬ አመጣዋለሁ። ምንም የሚያሳስበኝ ነገር የለም። ያንቺን ወይ አንተን ትንሽዬ አሁን እሰጥሃለሁ ያልከኝን ገንዘብ ወይም ያልሽኝን ገንዘብ በትንሽ ጊዜ ውስጥ ሰርቼ የማመጣው ገንዘብ ነው። እና የሆነ
ምን ልላችሁ ነው? ገንዘብ ብቻ ስላላችሁ የሰው ጭንቅላት ወይም ደግሞ ሰውን መግዛት ትችላላችሁ ማለት አይደለም። እና ደግሞ ገንዘብ ስላላችሁ ብቻ የምትገዙት ሰው ደግሞ እንስሳ ነው እንጂ ሰው አይደለም። ጭንቅላት ቢኖረው ገንዘብ ስላላችሁ ብቻ ያንን ሰው አትገዙትም። ምክንያቱም ገንዘብን ሰው ነው መግዛት ያለበት እንጂ ገንዘብ ሰውን ሊገዛ አይገባም። ባሪያ ልትሆን አይገባም። ወደ ተባልንበት ቀጥታ መመራት አይገባም። ደግሞ ላልከኝ ነገር አንተ ላይ ለሚደርሰው ነገር ጥያቄ አይደለም ላልከኝ እኔ ምንም አታደርገኝም። የሚጠብቀኝ ፈጣሪ እንደማመልከው ፈጣሪ አለ። እኔ ምንም አታደርገኝም። ከሱ ነገር ወይም ደግሞ ምንም አታደርገኝም። አሳያችኋለሁ። እዚህ ስክሪንሾት አድርጌ አስቀምጥላችኋለሁ። ታነቡታላችሁ። አሁን እዚህ ጋር አደርግላችኋለሁ እና ታነቡታላችሁ ምን እንዳለ ምን እንደጻፈ ማለት ነው። እና ብቻ እኔ እንዴት ላስረዳችሁ፣ በጣም አናዶኝ በጣም ተበሳጭቼበት ነው ቪዲዮ ያዝኩት። አውቀው አይቀርም ትንሱ ቁጥሩን ማሳያታለሁ ለእሷም እና ደግሞ ያሉኝንም ነገር ቴክስቱን ቀጥታ ወይ ወስጄ አሳያታለሁ ወይ ፎርዋርድ አደርግላታለሁ። አያችሁ አይደለ ወይ ትንሽ ወደ ደስታ ስትመለስ ትንሽ ብዙም አይደለም እኮ አሁን ከሱ ጋር ትንሽ መስማማት ጀመረች። የሆነ ደስታ ምናምን እየተፈጠረ ይሆናል አይደለ? ሁሉ ነገር መርሳት መፈለግ ስትጀምር እሷን ታጠፋልኛለህ፣ ይህን ያህል ገንዘብ እሰጥሃለሁ፣ እስቲ ከቻልክ በዛ ገንዘብ ጭንቅላትህን ግዛበት፣ ጭንቅላት ወይም ጭንቅላትሽን ግዢበት። ሴትም ወንድም ከሆናችሁ በጣም ነው የሚያስጠላው በጣም። እና ይሄንስ እኔ ለጠፋሁባችሁ አውቃለሁ፣ እየሰራሁ እንደሆነ አውቃለሁ። ለዚህ ለጠፋሁበት ነገር ደግሞ እከሳችኋለሁ ማለት አሪፍ ያበደ ስራ በቅርቡ ከእሱ ባለፈውም ነግራችኋለች መሰለኝ እኔ ቪዲዮ ላይ። በቅርቡ አሪፍና በጣም ጸዴ፣ በጣም ከምታስቡት በላይ በጣም ጸዴ ስራ አለን። የሆኑ የሚቀሩት ነገራቶች ማለቅ ያለባቸው ነገራቶች አሉ። እነሱን ደግሞ እንጨርስና ሁሉንም ነገር አመቻችተን ከዛ በኋላ የምናሳውቃችሁ ይሆናል። ብቻ እኔ እንጃ እንዴት እንደምነግራችሁ አላውቅም። በጣም ጸዴ በጣም አሪፍ ስራ ነው የሰራነው። ለዛ ነው የጠፋሁባችሁ። ያለሁበትም ሁኔታ ትንሽ ስላልተመቻቸልኝ ነው የጠፋሁት። ከአሁን በኋላ የሆነ ነገር ይመቻችልኝና እንደኔ ሀሳብ እናንተ የምትቀበሉኝ ከሆነ አሁን ኮሜንታችሁን እጠብቃለሁ። ውሎዬን አብራችሁኝ እንድትውሉ ማድረግ አስቤ ነበር። ከኔ ጋር እንድትውሉ ማለት ነው። ካሜራውን ይዤላችሁ ውሎዬን ከኔ ጋር እንድታሳልፉ፣ ውሎዬ ምን እንደሚመስል ታያላችሁ ማለት ነው። እንደዛ ለመምጣት ሀሳብ አለኝ። እንዴት ነው ትቀበሉኛላችሁ ወይስ አትቀበሉኝም? እናንተ ለነገሩ ትቀበሉኛላችሁ። አሁንም ተቀበላችሁ ነው እዚህ ላይ ያለሁት። 13,000 ቤተሰብ አለኝ። ገና እንበዛለን፣ እንጨምራለን። ከዚህ በላይ ከፍ ለማድረግ እንሞክራለን እና ብቻ ትንሽ ከዚህ ሙድ ውስጥ ከዛ ሀሳብ ለመውጣት እያሰብኩ ነው። ለመውጣት ከእናንተ ጋር በደንብ እያወራሁ ነው እና ግን ይህ ነገር ጭንቅላቴ አልጠፋልኝ። እንዴት ነው ግን ማለት ነው? እንዴት ነው ሰው እንደዚህ እንዴት ነው እንዲህ ሊያስብ የሚችለው? አላችሁ አሁን ከእኔ የምትከታተሉኝ ሰዎች፣ የምትሰሙኝ ሰዎች እንዲህ የምታስቡ አላችሁ። ግን አይሆንም። ምንም የማይሆን ምንም በቃ ለምንም አይነት ለላይፋችሁም ሆነ ለማህበራዊ ኑሮም ሆነ ለራሳችሁ ጭንቅላትም ሆነ ምን ልበላችሁ በቃ አስተሳሰባችሁ ልክ አይደለም። ፍጹም በጣም አስጠሊታ፣ በጣም መጥፎ ሀሳብ ነው። እንዴት ነው የሰውንም ነፍስ ያህል የሰውን ነፍስን ያህል በ100,000 ብር ምናምን ልግዛ የምትለኝ?
ወይ መመትኝ ብዙ አይገርማችሁም? መቼም ነው የማይሳካላችሁ። መቼም ይሄን ነገር አታደርጉትም። እውነቱን ስነግራችሁ መቼም እንዴ የፈለገ ጠላት እኮ ሊፈጠር ይችላል። በዙሪያችሁ ስትኖሩ የፈለገ በቃ መጥፎ የፈለገ ጠላት የፈለገ መጥፎ ሰው ሊፈጠር ይችላል። እንዴት እንዴት ይህን አይነት አስተሳሰብ ያለው ሰው በዙሪያ ሊፈጠር ከና አይችልም። በዙሪያችሁ ሊፈጠር እንዴት ነው እንዴ? አይደለ እንዲህ ለማውቃት እንዲህ ማለቴ እንዲህ እንደ እህቴ ለማያት ከራሷ በላይ ለኔ ለምታሰብ ሴት ምን ልበላችሁ? እኔ ቃል የለኝም ለእሷ። ግን እንዲህ ለምሳሳላት ለምወዳት እህት ሴት እንዴት ነው አይምሮዬ ራሱ አይፈቅድልኝም። አይደለ ለእሷ ለባዳ ለማላውቀው ሰው እንኳን እንዲህ አይነት ነገር ብታዝኝ ቀና አልቀበልም። ቀና አላረኩም፣ እሱም አላረኩም። አንዳንድ ሰዎች ከእንስሳ የማትሻሉ ፍጡሮች አላችሁ። ከእንስሳ ማለት ነው። ጭንቅላት ለምን እንደተሰጣችሁ የማታውቁ ፍጥረቶች አላችሁ። እንዲህ አይነት ነገር የምታስቡበት ምን ልትጠቀም እስቲ ማለት ምን ልትጠቀምበት እንዲህ አይነት ነገር ታደርጋለህ? እንዲህ አይነት ነገር ታደርጋለህ? ምን ሊጠቅም? እሺ እሷን ጉዳይ ደስተኛ ትሆናለህ ነው? አስተሳሰብ ልክ ይሰራል ነው? እስቲ ምን ትጠቀማለህ እንዲህ በማድረግ? ምንም እኮ የምትጠቀመው ነገር የለም። ምንም የሚያደርግልህም ነገር የለም። እሷን ትጎዳታለህ፣ እሷ ጉዳት ላይ ትወድቃለች። ከዛ አንተ እንዴት ነው ደስተኛ ሆነው ወይም ደግሞ ምንም እንዳልተፈጠረ ልትኖር የምችለው? ሰው እስከሆንክ ድረስ ማለት ነው። ሆነ እንትን አለ የሆነ አባባል አለ፣ ህሊና ነው ዳኛ የሚባል። ከጭንቅላት መቼም አያርፍም። እንዲህ አይነት ነገር ራሱ ብታደርግ አእምሮህ ራሱ ፈቅዶልህ እንዲህ አይነት ነገር ብታደርግ መቼም እንትን አእምሮ ራሱ አይፋታም፣ አይሆንልህም። ይሄ በድግምት ወይም ደግሞ በእኛ በእስልምና ደግሞ በሲህር ማመን ማለት እኔ እንጃ ከፈጣሪ አንደኛ ከፈጣሪ ያርቃል። በዚህ ነገር ማመን ራሱ ማለት ነው። እና አድርጎ አይሆንም፣ የማይሆን ነገር ነው። እኔ እምቢ እንዳልኩ እንዲህ ቪዲዮውን ይዤ ላሉኝም ፋሚሊዎቼ እንዲያሳውቄ ለእሷ ማሳወቄ እምቢ እንዳልኩ ወይም ደግሞ እንዳይሆን በአንተ ምክንያት ህዝብ የሚከተሉኝን ደግሞ የማውቃቸውን ሰዎች ሀሳብ ላስረዳ ቪዲዮ ሰራሁ አይደለ? ከኔ ጀርባ ራሱ የሆነ ነገር ብትል ቁጥሩን ይዤዋለሁ፣ ስክሪንሾት አድርጌዋለሁ። አልፋታም። ከየትም አባቴ ገደል ገብቼ አመጣለሁ። የሆነ ነገር ብትል መቼም ነው አልፋታም። ብቻ ያስጠላል። አስተሳሰባችሁን አስተካክሉ። እንዲህ አይነት አስተሳሰብ ብዙ የሚያስቡ ከፈጣሪ ምናምን የራቀ ሰው ነው እና ወደ ፈጣሪያችሁ ቀረብ ለማለት ሞክሩ። ወደ ፈጣሪያችሁ መቀረብ ደግሞ ከከበዳችሁ ወደ ቤተሰባችሁ ተጠጉ። ቤተሰብ የማያስተካክሉ ነገር የለም ከፈጣሪ በታች። ቤተሰባችን ወይ ቤተሰብ እናት አባት ካለ ወይም ካለሽ ወደዛ ተጠጊ። እነሱ ያስተካክሉሻል ከፈጣሪ በታች። እዛ ካልሆነ ደግሞ እንግዲህ እብድ ናችሁ ወይ ደግሞ ጤነኛ አይደላችሁም። እንዲህ አይነት አስተሳሰብ የምታስቡ ሰዎች በጣም ነው የሚያስጠላው። በጣም ሁላችሁም ሰሞኑን እዚህ እንትን ላይ ራሱ ማለት በእሷ ዙሪያ ያሉት ነገራቶች ላይ ራሱ ተሰርቶ እንዲህ ተደርጎብሽ ነው እንዲህ ተደርጎብሽ ነው ምናምን ነገር የምትሉ ባይዙ ካላመናችሁበት ይህ ነገር ይሆናል ብላችሁ ካላመናችሁበት የሚሆን ነገር የለም። እሱ በጣም ጤነኛ ናት፣ በጣም ደስተኛ ናት። ምንም የሆነችው ነገር የለም።
አሉ ወንድሞቿም አሉ። ወንድሟና የወንድሟ ሚስት ነው። ገና ለገና ከእሱ ጋር መሆን እፈልጋለሁ እንዲህ መሆን እፈልጋለሁ ስላለች ብቻ እንዲህ ሆነሻል፣ ጤነኛ አይደለሽም፣ ጸበል መሄድ አለብሽ ምናምን ነገር። ልጅቷ በጣም ደስተኛ ናት፣ በጣም ጤነኛ ናት። ፈልጋውም ነው ይመስለኝ እንጂ ምንም የሆነችው ነገር የለም። በቃ ልንገራችሁ ይሄን የሆነ እናንተም ከመሰላችሁ መሰላችሁ። አንዴ መለወጧ ባይዞ እኔም ግራ አጋብቶኛል፣ ትንሽ ግር ብሎብኛል። ግን ደስተኛ በሆነው እኔ ደስተኛ ነኝ። ማለት አሁን ባለችበት ሁኔታ በጣም እንትን ናት። ከዛ እኔ ምንም የደበረኝ ነገር የለም። ብቻ እስኪ ከቻልኩኝ ቤት ካለች አሁን እንሂድና አሳያትና እንትኗን ነገራችሁ የሆነ እንደምትለኝ እናያለን። ቤት ላንተ መሆን ትችላለች። ካልሆነ ደግሞ ይህ ቪዲዮ እዚሁ ጋር ያልቃል እና ከእሷ ጋር ለብቻ አወራታለሁ ማለት ነው። እወዳችኋለሁ። ደህና ሁኑልኝ። ፈጣሪ ይጠብቃችሁ ባላችሁበት። እኔንም ፈጣሪ ይጠብቀኝ። ሰብስክራይብ ደግሞ ማድረግ አትርሱ። ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ ይህን ቪዲዮ እና አመሰግናለሁ። በሌላ ቪዲዮ እንገናኛለን።